በጣም ኮምፎርታብል ትሆናላችሁ ባላችሁበት ላይፍ ስታይል ያ ደግሞ እናንተን ወደ ኋላ ያስቀራችኋል ሶ ይሄንን ውሳኔ ማሳለፍ የእናንተ ሪስፖንሲቢሊቲ ነው ሁለተኛ ዴት የምታረጉትን ሰውና ሪሌሽንሺፕ ውስጥ የምትገቡበትን ጊዜ መወሰን ነው በዙሪያ በጣም ብዙ ሰክሰስፉል ሰዎች አሉና ሁሉንም የሚያመሳስላቸው አንድ ነገር ለትዳራቸው ያላቸው ትልቅ ቫልዩ አለና እንደውም አንድ ፖድካስት ላይ ሰምቻለሁ እስኪ አንድ ምከረኝ ስለ ቢዝነስ ሲባል ምንድነው ያለው በቃ ደህና ሰው ማግባት ነው አብዛኛው ህይወታችንን ፓርቲ የምናሳልፈው ከአንድ ሰው ጋር ነውና እዚህ ነገር ላይ ጥንቃቄ ማድረግ ያስፈልጋል ነው በዚህ ጊዜ ዴት አታርጉ ያልኩኝ አይደለም ግን ክሊር የሆነ አንደርስታንዲንግ ሊኖራችሁ ይገባል ምን እንደምትፈልጉ የምትፈልጉትን ነገር የማታውቁት ከሆነ በኋላ የሚጸጸታችሁ ነገር ውስጥ ነው የምትገቡት አንድ የካቶሊክ ጳጳስ ሲናገሩ ሰምቻለሁ የሆነን ሰው ዴት ማድረግ ማለት በተለይ ደግሞ ለወንድ ልጅ ወደ እናንተ ህይወት ነው ሰው ያስገባችሁ ያላችሁት ሶ የመጀመሪያው ጥያቄ የሚሆነው ህይወት አለኝ ወይ ነው ሰውን ልጋብዝበት ሰውን ላሳትፍበት የሚችለው ህይወት አለኝ ወይ እሱን ዲሳይድ ካደረጋችሁ በኋላ ዴት ከምታረጉት ሰው የምትፈልጉት ነገር ምንድነው ክሊርሊ ይሄን ማወቅ ያስፈልጋል ምናልባት ዝም ብላችሁ የሆነ ኢቨንት ላይ ስለተገናኛችሁ ቻት ማድረግ ጀምራችሁ ከዛ ሪሌሽንሺፕ ሆነ ይሄ ትክክል አይደለም የሆነ ሰው ስላወራችሁ የሆነ ሰው ስላገናኛችሁ ሲቹዌሽኖች ስላመቻቹት ብቻ የሚጀምር ሪሌሽንሺፕ መጨረሻው ጥሩ ላይሆን ይችላል ሶ ክሊርሊ የምትፈልጉት ነገር መጀመሪያውን ማወቅ ነው ወደ ሪሌሽንሺፕ ኢቨን ከመቀየሩ በፊት የመጀመሪያ ዴት ላይ ሁለተኛ ዴት ላይ ልታውቁት ይገባል ይሄ ነገር ይቀጥላል ወይስ አይቀጥልም የሚለው ብዙዎቻችሁ እንደ መስፈርት የምታስቀምጡት ነገር ትክክል ነው ብዬ አላስብም ሶ ከምን አንግል ነው ካላችሁኝ የመጀመሪያው ቫልዩ ነው የኔ አንድ ምክር እዚህ ላይ ሰው ስትመርጡ ሰው ስትመለከቱ በእምነት የሚመስላችሁ ይሁን በቤተክርስቲያን ምን ይባላል የመጀመሪያው መስፈርት መሆን ያለበት በእምነት የሚመስል ሰው ማግባት ነው ኦፍ ኮርስ ምንም ጥያቄ የለውም በሃይማኖት አርጋችሁ ልትወስዱት ትችላላችሁ ግን እኔ ከዛም በላይ አርጌ ነው የምወስደው በእምነት የሚመስላችሁ ማለት በአንደርስታንዲንግ የሚመስላችሁ ስለ ፈጣሪ ያላችሁ እምነት ስለ ህይወት ያላችሁ እምነት ፐርፐዛችሁ በሆነ መንገድ መመሳሰል የሚችል ሰው ማለት ነው ያ ሚስማች ካደረገ ወይም የማይገናኝ ከሆነ የሚቆይ ሪሌሽንሺፕ ቢልድ ልታደርጉ አትችሉም ለጊዜው ያለው ያ ጊዜያዊ ስሜት ብቻ ነው አታችዱናችሁ እንድትቆዩ የሚያደርጋችሁ ፍቅር በፊትኮ ልክ እንደ ህመም ነበር ትሪት ይደረግ የነበረው የሆነ ሰው ይሻለዋል ሊትራሊ ፍቅር ይለቃል የዛኔ ሲለቅ ግን አብራችሁ መሄድ የምትችሉ ሰዎች ካልሆናችሁ በኋላ የሚጸጽታችሁ ጉዳይ ይሆናል ኦሬዲ ደግሞ ሪሌሽንሺፕ ውስጥ ያላችሁ ሰዎች በቃ ይሄን ሰው አገባዋለሁ ወይስ አላገባው እሱ ነገር ላይ ዲሳይድ ማድረግ ካልቻላችሁ ምስኪ የሚሆነውን እና ያለ ወዴት ይሆነ እንደሆነ አላቅም አይ ሚን ይሄን ቪዲዮ የምሰራው እኔ ሀስለር ለሆናችሁ ሰዎች ነው ዳት እንደዛ ብሎ የሚቀመጥ ሰው አለ ይመቻቸው እናንተ ግን ህይወታችሁን መቀየር በፍጥነት መጓዝ የምትፈልጉ ከሆነ ኦሬዲ ያላችሁበት ሪሌሽንሺፕ የሚቀጥል ወይስ የሚቀጥል አይደለም ይሄን እርግጠኛ ካልሆናችሁ እዛው ላይ ማቋረጥ ነው የሚሻለው